ሰውነታችን ለእግዚአብሔር ማቅረብ ያው መስዋዕት አድርገን ማቅረብ ጥሩ ነው፣ መልካም ነው። የእግዚአብሔር ቃል ሲናገር ጳውሎስ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝ ያው መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ በእግዚአብሔር ራእይ ለምናችኋለሁ፣ ይህም ለአእምሯችሁ የሚመች አገልግሎት ነው ይላል። እና እግዚአብሔር ከኪሳችን በላይ ሰውነታችን እንደሚፈልግ ታውቃላችሁ። ከኪሳችን በላይ እግዚአብሔር ከንብረታችን በላይ ከሆነ ነገራችን በላይ እግዚአብሔር እኛነታችን መሰጠታችን እንደሚፈልግ ታውቃላችሁ። ሁለት ደግሞ ለእግዚአብሔር ያለንን መሰጠታችንን የሚሰርቅብን ነገር ሁሉ ጣዖት እንደሆነ ታስተውላላችሁ። ለእግዚአብሔር ያለንን መሰጠት የሚሰርቅብን ነገር ሁሉ ጣዖት ነው እና ተጠንቀቁ። ለእግዚአብሔር ወንጌል እንደሚገባ ኑሩ ብሎ ጳውሎስ ለፊልጵስዩስ ሰዎች የተናገረው ቃል አለ። ስለዚህ ራሳችንን ለእግዚአብሔር ሕያው መስዋዕት አድርገን ማቅረብ ትልቅ አገልግሎት ነው። በዚህ አገልግሎት ማለት ራሱ አዲስ ኪዳንን መኖር ነው ትልቁ አገልግሎት። ከአገልግሎታችን መሃል ትልቁ አገልግሎት መጀመሪያ አገልግሎት ለብል አዲስ ኪዳንን መኖርና ራሳችን ለእግዚአብሔር መስዋዕት አድርገን ማቅረብ ነው። ሰውነታችሁን እግዚአብሔርን ደስ የሚያሰኝ መስዋዕት አድርጋችሁ አቅርቡት። ከገንዘብ በላይ፣ ከስጦታ በላይ፣ ከመልካም ስራዎች፣ ከጽድቅ ስራዎች በላይ መጀመሪያ መስራት ያለባችሁ እያንዳንዱ ሰው ይህንን ሊያስተውለው ይገባል። እያንዳንዱ ሰው ለእግዚአብሔር ራሱን መስዋዕት አድርጎ ሕያው መስዋዕት አድርጎ ሊያቀርበው ይገባል። ያንን ነው እግዚአብሔር የሚፈልገው። እግዚአብሔርን የሚያስደስት ያ ነው እና ሕያው መስዋዕት ነው ደግሞ በእግዚአብሔር ፊት ሕያው መስዋዕትና መዓዛ ሆኖ በእግዚአብሔር ፊት የሚቀርብ ወይም ሕያው መስዋዕትና መዓዛ ሆኖ እግዚአብሔር ፊት ሊሆን የሚችል ያ ነው እና መስዋዕታችሁ ሕያው የሚሆነው መጀመሪያ እኛነታችን መጀመሪያ ሕያው መስዋዕት አድርገን ለእግዚአብሔር ማቅረብ ስንችል ከዛ በኋላ መስዋዕታችን ሕያው ነው የሚሆነው። ስለዚህ ሰውነታችሁን የክፋት ጦር ዕቃ አድርጋችሁ ለኃጢአት አታቀርቡ የሚል ቃል አለ። ብልቶቻችሁን የጽድቅ ጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ እንጂ የክፋት ጦር ዕቃ አድርጋችሁ ለኃጢአት አታቀርቡ የሚል ቃል አለ እና ብልቶቻችን ማለት እያንዳንዱ ምላሳችን፣ እጃችን፣ እግራችን እያንዳንዱ ብልት ለእግዚአብሔር የጽድቅ ጦር ዕቃ አድርገን ማቅረብ አለብን። ያ ነው አገልግሎት። ያ ነው ለእግዚአብሔር መኖር። ያ ነው መጽሐፍ ቅዱሳችንን መተግበር። ያ ነው መጽሐፍ ቅዱሳችን መኖር ማለት። መሰጠት ወሳኝ ነገር ነው። ሕያው መስዋዕት አድርገን ራሳችን መስጠት ወሳኝ ነገር ነው። ታክቲክ በሆነ መንገድ 360 ዲግሪ ዞረን ኮንትሮባንድ ነግደን የትኛውን ቦታ ሄደን ዞረን ታክቲክ በሆነ መንገድ ያገኘነውን ገንዘብ ከኪስ አውጥተን መስጠት አይደለም ትልቁ ስጦታ እግዚአብሔርን የሚያስደስት። ብር መስጠት አይደለም። ብራችን ገንዘባችን ለሕንጻ ማሰሪያ ትራንስፌር ማድረግ አይደለም እግዚአብሔርን ደስ ሊያሰኘው የሚችለው። ያው መስዋዕት አድርገን ራሳችንን እንስጥ። መሰጠታችሁን የሰረቀ ነገር ምንድነው? ምን ይሁን? አስቡት እስቲ። ዞር ብላችሁ ኋላችሁን፣ ሕይወታችሁን፣ ዳራ ጓዳችሁን እስቲ ፈትሹት፣ አሰላስሉት፣ ከልሱት እስቲ። መሰጠታችሁን የሰረቀ ነገር ለእግዚአብሔር ያላችሁን መሰጠታችሁን የሰረቀ ነገር ምን ይሁን? ዛሬ ላይ ብዙ ሰዎች ሕይወታቸውን ለእግዚአብሔር ያላቸውን የጸሎት ጊዜያቸውን ባይብል የሚርጉ መንፈሳዊ እንቅስቃሴ የሚያደርጉትን ጊዜያቸውን ብዙ ወጣት በዚህ ጊዜ በየፑል ቤቱ፣ በየኳስ፣ በየጌም ቤቱ ጌም ዞን እንደ ቀጠማ የደረቀ ወጣት እኔ እንጃ ከባድ ነው። መሰጠታችሁን እየሰረቀባችሁ ነገር ሁሉ ጣዖት ነው የሚሆነው። ለእግዚአብሔር ጊዜ አላችሁ? ምርጥ ጊዜ ሰጣችሁ ታውቃላችሁ? ለእግዚአብሔር ጥሩ ጊዜ፣ የሚያምር ጊዜ፣ የሆነ ነገር ሰርታችሁ የምትለወጡበት፣ የሆነ ነገር ሰርታችሁ የሆነ ነገር ልታሳኩ የሚችሉበትን ምርጥ ጊዜ ለእግዚአብሔር ሰጣችሁ ታውቃላችሁ? ወይስ ትርፍ ጊዜ ነው የምትሰጡት? ከኳስ ጫወታ ውጪ የሆነ ጊዜ፣ ከፉል ጫወታ ከጌም ዞን ውጪ የተሰሩበትን ትርፍ ጊዜ ነው የምትሰጡት ለእግዚአብሔር? ያ ትርፍ ጊዜ ለእግዚአብሔር እንደማይሆን እርግጠኞች ሁኑ።
እግዚአብሔር ውድ ጊዜ ነው የሚፈልገው። ጊዜያቸውን የሰው ህይወታቸውን የሰው ማንነታቸውን የሰጡ ምርጥ ነገር ለእግዚአብሔር ያሉ ሰዎች ዛሬ ላይ ትልቅ ደረጃ ደርሰዋል። ትልቅ ደረጃ ለመድረስ ራስን ለእግዚአብሔር ስጥ። መሰጠትህን ለእግዚአብሔር ከቀድሞ ይልቅ አብስተ ስጥ። መሰጠትህን ቀጥል። ሰውነትን ሕያው መስዋዕት አድርገህ ለእግዚአብሔር አቅርብ። ብልቶችህን እያንዳንዱ ብልቶችን የጽድቅ ጦር ዕቃ አድርገህ ለእግዚአብሔር ለማቅረብ ትጋ። እያንዳንዱ ብልትህን ለእግዚአብሔር ሕያው መስዋዕት አድርገህ የጽድቅ ጦር ዕቃ አድርገህ ለእግዚአብሔር ልታቀርብ ትጋ። ምላስህን የምታወራው ነገር የምትናገረው ነገር ሁሉ ሕዝብን የሚያንጽ መሆን አለበት ማለት ነው። በቃ ብልቶችህን የጽድቅ ጦር ዕቃ አድርገህ ማለት ከከንፈር ጀምሮ ከምላስ ጀምሮ ከሁለንተና ጀምሮ ሁሉን ነገርህን ማለት ነው። በቃ ለጽድቅ ሕዝብን የሚያንጽ ነገር ከአፌ ከአንደበት ያውጣ። ምላስ የሚያወራው ነገር ሁል ጊዜ መታነጽን ሊያመጣ የሚችል የሆነ ነገር ሊያድስ የሚችል ነገር በቃ ጽድቅ ዕቃ አድርገህ ለጽድቅ አገልግሎት ለሚያንጽ አገልግሎት ብልትህን አድርግ ነው። እግዚአብሔር ይባርክ። ሰውነታችሁን ለእግዚአብሔር ያው መስዋዕት አድርገው ማቅረብ ምንኛ መታደል ነው፣ ምንኛ በረከት ነው። ይህ ትልቅ በረከት ነው። እግዚአብሔርን የምናስደስትበት መንገድ ነው። ሁለንተናህን ጠብቅ፣ ሕይወትን ጠብቅ። እያንዳንዱ ብልትህን ለእግዚአብሔር የጽድቅ ጦር ዕቃ አድርገህ ለማቅረብ ትጋ። እግዚአብሔር ካንተ ጋር ይሁን። እግዚአብሔር አቅም ይስጥህ፣ ጸጋ ያብዛልህ። ወዳለሁ ለዚህ ነገር ጥረት አድርግ። በተራ ነገር ላይ ጊዜህን አታባክን። የሆነ ነገር እየደገፍክ የሆነ ነገር እያደረግክ አሁን የምታሳልፈው ጊዜ ሁሉ ለእግዚአብሔር ቢሆን ስኬታማ ልትሆን ትችላለህ። ተባረክ። ወዳለሁ።